የነሱ እንደዚህ በገጠር ዙሪያ ያሉ አብያተ ክርስቲያናቶች በተለይ የቤተ ክርስቲያኒቱ እንትን ስርዓቷ ሰፋ ያለ ነው። አሁን ይሄ ዘቢቡ እንዲሁ እንደቀላል የሚታይ አይደለም። ገጠር ቤተ ክርስቲያን ላይ ስርዓተ ቤተ ክርስቲያኑ የሚያስቀምጠው አንድ ሁለተኛ ብሎ በስርዓተ ቤተ ክርስቲያን ዘቢቡ ብዙ ሆኖ አገልግሎት እንዲሰጥ ይደረጋል እና እንደኛ ያሉ ቤተ ክርስቲያኖች እንደዚህ አሁን ያው እንደምታዩት ዘመኑንም የዋጀ ቤተ ክርስቲያን አይደለም የምታዩት። ከዚህ መነሳት ይቻላል። ከቤቱ ያው የነበረ ድሮ አባቶች በሰሩት ያለ ነው። ቤተ ክርስቲያኑ ገና ብዙ የሰዎችን ድጋፍ የሚፈልግ ያልተሰራበት ግን 900 ዓመት የኖረ ቤተ ክርስቲያን ነው ቤተ ክርስቲያን እና እርግጥ የህዝበ ክርስቲያኖቹ እንደዚህ ከውጭም በጎንደር ዙሪያ ያሉትም ያግዙናል። ለኛ ግን በገጠር ቤተ ክርስቲያን ላይ እንደዚህ ባሉት ያሉ ችግሩ ምንድነው? ዘቢቡ አሁን ውድ ነው። የቤተ ክርስቲያኑ ቤተ ክርስቲያኒቱ ገቢ በዛው ላይ ባለበት ነው ያለ። የህዝቡ ኑሮ ደግሞ እንትን እያለ ሲሄድ በቃ እየተቸገሩ ያው በምሳሌነት እንደማለት ነው የሚሰጠው። በስርዓተ ቤተክርስቲያን በሚያዘው ልክ መጠቀም አንችልም ማለት ነው። በቅዳሴ ጊዜ የምንጠቀምባቸው ነገሮች ከዚህ ከመብራቱ አንስቶ ከጧፉ አንስቶ 3 ጧፍ እንዲበራ በአንድ ጊዜ ከዚያ አራተኛ በቀንዲል ሆኖ ወይም ሻማ ሆኖ እንዲበራ ነው የሚታዘዝ። መብራት እንኳን ቢገባም ይሄ አይቀርም ህግ ስለሆነ እና በየጊዜው ማይጠንት ይታጠናል። እንዲህ በተለይ ፍልሰታ ጾመ ፍልሰታ ላይ ደግሞ ሁልጊዜ ሲቀደስ እንደዚህ ይጠፋል ማለት ነው እና እንግዲህ ይህን የላኩልና ድጋፍ ያደረጉ ለሌሎች አብያተ ክርስቲያኖችም ቢሆን ከዚያ ሆነው ቤተክርስቲያን አንድ ስለሆነች አንዲት ስለሆነች ትምህርቷ ይሄን የሚልኩ ክርስቲያን ወገኖቻችንን በውጭ ያሉትንም በዚህ ያሉትንም ይሄ ያስፈልጋታል፣ ይሄን ሊያጡ ይችላሉ። ጧፍ፣ ዘቢብ፣ ዕጣን እነዚህን የመሳሰሉ ነገሮች በእነዚህ ጉድለት ቅዳሴ እንዳይታጎል ብለው የሚልኩልን እግዚአብሔር አምላክ ይጠብቅልን። ባሉበት ስጦታቸውን መባቸውንም የቅዱሳን አባቶቻቸውን ስጦታን የተቀበለ እግዚአብሔር የእነሱንም ይቀበልልን። እናንተም ተልካችሁ ደግሞ ይሄ መልካም ነገር ነው ብላችሁ ጭቃውን ዳጹን መንገዱ ምንም ባላለበት ይሄንን ተሸክመን በረከት እናገኛለን ብላችሁ የመጣችሁ ወንድሞቻችንንም ደግሞ እድሜ ሳይቸኩል ከዘመኑ ሁሉ ክፉ ድርጊት ጠብቆ ሰማዕቱ ቅዱስ ጊዮርጊስ እነሱንም ጠብቆ የሰጡትን ባወጡት ወጥ በበረከት ያትረፍረፍላቸው። ለእናንተም ለበረከት ያደርግላችሁ። እግዚአብሔር ይጠብቃችሁ። ሀገራችን ኢትዮጵያን ዓለምን በሙሉ በእውነት ዓለም አንድ ካልሆነ ከዚህ ያለው ወገኖቻችን ከውጭ ሀገር ቢሄዱም ከዛ ያለው ችግር ለኛም ስለሚተርፈና ዓለምን በሙሉ እግዚአብሔር ይጠብቅልና በቸርነቱ ይጎብኝልና ወራ ክረምቱን ይባርክልና ስጦታችሁን ይቀበልልና በዓሉን የበረከት እንግዲህ የደብረ ታቦር በዓል ላይ ነው አሁን እናንተ አጋጣሚ የመጣችሁ። ጌታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ብርሃነ መለኮቱን በገለጸበት የዚያንን ነው ቤተክርስቲያናችን የምታከብረው። ከ9ኙ ተሳቱ በዓላት አንዱ ደብረ ታቦር ስለሆነ አንድነትና ሶስትነቱ የተገለጸበት እነ ሙሴ እነ ኤልያስ ከነቢያት የነበሩ መጥተው እነ ሙሴ ከመቃብር ተነስተው እነ ኤልያስ ከብሔረ ሕያዋን መጥተው ሐዋርያቶቹም ከእሱ ጋር የነበሩት ወጥተው በደብረ ታቦር ተራራ ላይ ከዚያ ላይ ብርሃነ መለኮቱን የገለጸበት ልዩ በዓል ስለሆነ ለእኛም ደግሞ ምስጢሩን ጥበቡን መልካሙን ነገር ይግለጽልናል። ጠማማውን አስወግዶ ቅንቅኑን መልካሙን ይግለጽልን እግዚአብሔር አምላክ። በዓሉን የበረከት እንግዲህ የሀገራችን ጎንደር እንደምታዩት ከማታ ከ1 ሰዓት አንስቶ እስካሁን ድረስ እንግዲህ እስከ 9 ሰዓት ቃለ እግዚአብሔር ሲነገር ስለ ደብረ ታቦር ሲዘከር በስብከቱ በቅዳሴው ነው የሚውል የሚያደር። በተለይ ጾመ ፍልሰታ ሁሉም ሰው ስመ እግዚአብሔር የሚጠራባት ነውና ጸሎታችን ልመናችን ሁሉ እግዚአብሔር ተቀብሎ ለዓለም ሁሉ የበረከት የፍቅር የአንድነት ጦርነቱን የማያስፈልገውን ለሰው ልጅ የሚጎዳውን ሁሉ ያስወግድልና ሌሊቱን ባርኮ ቀድሶ እስከዚህ ሰዓት ያደረሰና መዓልቱን ባርኮ ቀድሶ በሰላም እንዲያውለና በሰላም ደግሞ ስምን ቀድሰን በሰላም ህዝባችንን ያው ጥሪ በጉባኤ ቤት ይጠራል በየአድባራቱ በእኛም አለና ያን በሰላም እንድንሸኝ ያደርግልና። አቡነ ዘበሰማያት ኦ
ጊዜ ኢየሱስ ክርስቶስ ስለ ኃጢአት የኃጢአት ሁሉ ሸክም አይሰራ ኃጢአት እግዚአብሔር ባርካችሁ እናንተንም እነሱንም ይባርክልን። ስጦታው ደርሶናል። ይኸው ቤተ ክርስቲያኑ ላይ እየታየ ነው ያለ። እንግዲህ ወገኖች የተማሩ ሙሮች ስለሆኑ መድረሱን ቸክ ያደርጋሉ። ምናልባት እንትን እንዳይሉ ደርሶናል። ሁሉም ነገር እግዚአብሔር ይጠብቅልና እናንተንም እነሱ ነው። ከፍሬ ሃይማኖት ሰንበት ተማሪዎች ትምህርት ቤት ነው የሚል የተላከው ከአውስትራሊያ ማለት ነው። እግዚአብሔር ይባርካቸው። አሁን ቤተክርስቲያን አምራ ጥሩና የምትሰራ በእነሱ ድጋፍ ነው እንጂ እኛማ ወደ ኋላ አይደለ እድገታችን።